በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን ይህንን ታላቅ መልእክት የምትከታተሉ በሙሉ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፈውን የውሳኔ ሐሳብ ልገልጥላችሁ ነው በፊታችሁ ያለውት። አምላካችን ቅዱስ እግዚአብሔር በምህረቱና በይቅርታው ብዛት ከሁላችን ጋር ይሁን። የቅዱስ ሲኖዶስ ምልዓተ ጉባኤ በአጀንዳ በተራ ቁጥር 7 ላይ የቅድስት ሥላሴ ዩኒቨርሲቲ ለማስፋፊያ አንጻው የገነባውን የብድር ውል ስምምነት በተመለከተ በሁለት መልክ የተጠናው ጥናት ለጉባኤው በንባብ ተሰምቷል። የመጀመሪያው ጥናት አጠቃላይ የዩኒቨርሲቲው ለትምህርት ማስፋፊያ የገነባውን ሕንጻና ከአባይ ባንክ አክሲዮን ማህበር ጋር ስለገባው ብድር በተመለከተና የሕንጻው አዋጭነት ጥናት በባለሙያዎችና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የሥራ ኃላፊዎች በብፁዕ አቡነ ኤልሳ የሚመራው አጣሪ ኮሚቴ ያቀረቡትን ሪፖርቶች በቅደም ተከተል በንባብ ካዳመጠ በኋላ በጉዳዩ ላይ በስፋት በመነጋገር የሚከተሉትን ውሳኔዎች አሳልፏል። አንደኛ፣ የቅድስት ሥላሴ ዩኒቨርሲቲ ለትምህርት ማስፋፊያ ይሆን ዘንድ ለግንባታው የተበደረው ከፍተኛ ብድር የሥራ አመራር ቦርዱም ሆነ የጠቅላይ ጽሕፈት ቤቱ ባላጸደቀበት በቋሚ ሲኖዶስም ሆነ በምልዓተ ጉባኤ ሳይጸድቅ የተበደረው ብድር ስለሆነ ይህ ብድር ነባር የሆኑትን ሕንጻዎችን በማስያዝ የተበደረው ብድር እንደሆነ በጉባኤው የተነገረ ስለሆነ ይሄ የገባው ብድር ውል ስምምነት እንዲቋረጥ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁም ጋር ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያው ዙር የወሰደውን ብር 166 ሚሊዮን 45,449 በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያዣነት ያስያዛቸውን የሁለቱን ሕንጻዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ምላሽ እንዲያደርግ ቅዱስ ሲኖዶስ በዚህ ላይ ውሳኔ አስተላልፏል። ከዚህም ጋር ደግሞ የተጀመረው ዩኒቨርሲቲው ለትምህርት ማስፋፋያ የጀመረው ሕንጻ በተመለከተ ደግሞ ከውስጥ ገቢ ላይ በጀት በመመደብ የተጀመረው ሕንጻ እንዲቀጥል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚህ አጀንዳ ጋር በተያያዘ መልኩ ደግሞ በቀጣይም ደግሞ በየደረጃ ያሉ በጠቅላይ ጽሕፈት ቤትም ስር የሚገኙ ድርጅቶችና የትምህርት ተቋማት ዘይቷ ማረጋገጫ ካርታቸውን በማዕከል ደረጃ በጠቅላይ ቤተ ክህነት ተደራጅተው እንዲቀመጡ በመላው ያለችው የኢትዮጵያ ቤተ ክርስቲያንም ደግሞ እንደዚህ ቋሚ ንብረቶችን አስይዞ ከማስበደር ብድር ከመቀበል ጋር በተያያዘ በዚህም ጉዳይ ላይ በስፋት የተነጋገሩ የቅዱስ ሲኖዶስ ምልዓተ ጉባኤ ለሁሉም ሀገረ ስብከት ማለት ነው ያለ የጠቅላይ ቤተ ክህነት ፍቃድ ያለ ቅዱስ ሲኖዶስ ፍቃድ የቤተ ክርስቲያኒቱን ነባር የሆኑ
ሀብቶች ነባር የሆኑ ይዞታዎችን አስይዞ ብድር መበደር እንደማይገባ ይሄ ለሁሉም አህጉረ ስብከት መልእክት ወይም ትእዛዙ ውሳኔው እንዲተላለፍ የቅዱስ ሲኖዶስ ውሳኔ በዚህ ዕለት ካሳለፋቸው በዚህ አጀንዳ ላይ ካሳለፋቸውና አጽንኦት ከሰጣቸው ጉዳዮች አንዱ ነው ማለት ነውና ስለዚህ ከዚሁም ጋር በተያያዘ በቀጣይም ማለት ነው ማንኛውም በቤተ ክርስቲያን ውስጥ የሚሰሩት ማንኛውም ፕሮጀክቶች ያዋጭነታቸው ጥናት በሚገባ በባለሙያ ተጠንተው በሚመለከታቸው አካላት ይሁንታ ካገኘ በኋላ ብቻ ነው ወደ ትግበራ መግባት እንደሚገባው ይሄንን በጉባኤው አጽንኦት ሰጥቶ በዚህ ዕለት ጥብቅ መመሪያ ያስተላለፈበት ውሳኔ የሰጠበት ግሩም ዕለት ነው ማለት ነው በመቀጠልም ደግሞ የአእምሮ ንብረት ሀብትን በተመለከተም እንደዚሁ የቅዱስ ሲኖዶስ ምልዓተ ጉባኤ እጅግ በስፋት ተወያይቶ 6 ነጥቦችን ውሳኔ አሳልፏል ማለት ነው በዚህ የዚህ የአእምሮ ንብረት ሀብትን በተመለከተ በአገሪቱ ላይ ከፍተኛ የሆኑ ምሁራን ያጠኑት ጥናት ይልቁንም ደግሞ የዚህ የአእምሮ ንብረት ሀብት ምዝገባ አብይ ኮሚቴ ያቀረበውን ሪፖርት ወይም ደግሞ ያለፉትን 2 አመታት የሰራቸውን ስራ ያስመዘገበውን ውጤት የሚገልጥና በይቀጥላል ደግሞ መደረግ ያለበትን ሁኔታ ለጉባኤው በስፋት ባለሙያዎቹ አስረድተዋል ጉባኤውም የባለሙያዎችን ጥናትና ሪፖርት እና ሐሳብ ካዳመጠ በኋላ በጉዳዩ ላይ በስፋት ተነጋግሮ የሚከተለውን ውሳኔ ያሳልፏል ካሳለፉት ውሳኔዎች መካከል በዚህ አጀንዳ ላይ የሁለተኛ ዙር ጥናት ውስጥ ያልተካተቱትን በመለየት ማለት ነው አሁንም በማስጠናት የቅዱስ ቤተክርስቲያን ሀብት ይሆኑ እንዲመዘገቡ እንዲጠበቁ ማድረግ አስፈላጊ መሆኑን በጉባኤው ስለታመነ አሁን ኃላፊነት የተሰጣቸው የኮሚቴ አባላት የአገልግሎት ጊዜያቸውን የጨረሱ እንደሆነ ቢታመንም ነገር ግን ስራው ያላለቀ ስለሆነ የኮሚቴው አባላት የተጀመረው የቤተ ክርስቲያኒቱ አእምሮ ንብረት ሀብት የሆኑት በሙሉ ተመዝግበው እስከሚያልቅ ድረስ በኮሚቴነት እንዲቀጥሉ በተጓደሉትና አስፈላጊ የሆኑ የኮሚቴ አባላት ደግሞ በብፁዕ አቡነ ዲዮስቆሮስ የኮሚቴው ሰብሳቢ አቅራቢነት በቋሚ ሲኖዶስ አስወስነው ከኮሚቴው ጋር አብረው እንዲሰሩ የቅዱስ ሲኖዶስ ውሳኔ ያሳልፈዋል ከዚህም ጋር አብይ ኮሚቴው ማለት ነው በአብይ ኮሚቴው ከፍተኛ ጥረት በሊቃውንተ ቤተክርስቲያን ትጋት የቅዱስ ቤተክርስቲያን የአእምሮ ሀብት የሆነው ንብረትና ቅርስ በኢትዮጵያ አእምሮ ንብረት ባለስልጣን የተመዘገቡትን ከ120 በላይ የሚሆኑ ቅዱሳት መጻሕፍትን እና የተለያዩ ንዋየ ቅድሳትን ደግሞ በተመለከተ በዚህም ላይ ማለት ነው እነዚህ የተመዘገቡትን የቤተክርስቲያኒቱ ሀብት መሆናቸው የተረጋገጡትን እነዚህን ሀብቶች በሙሉ ማለት ነው የጠቅላይ ቤተ ክህነት እነዚህ ንዋየ ቅድሳት በሙሉ ማለት ነው በቤተክርስቲያኒቱ ዕውቅና ባልተሰጠው አካል እንዳይመረቱ እንዳይሰራጩ በአገልግሎት ላይ እንዳይውሉ ጥብቅ ክትትል እንዲደረግ ከዚህም ጋር ደግሞ ያለ ቤተክርስቲያኒቱ ፍቃድ የሚመረቱ የሚሰራጩ የሚገለገሉ አካላትን ደግሞ በሕግ አግባብነት የቅድስት ቤተክርስቲያኒቱ የባለቤትነት መብት በሚከበርበት ደረጃ በሕግ መብቷ እንዲከበር እንዲደረግ በዚህ ጉዳይ ላይ ጥብቅ ውሳኔ የተሰጠበት ነው ያለው ከዚህም ጋር ደግሞ በቂ ለዚህ አገልግሎት በቂ በጀት ስለሚያስፈልገው በጠቅላይ ቤተ ክህነት በኩል በጀት እንዲያዝለት አብይ ኮሚቴውም እስካሁን በተጠኑ ጥናቶች ውስጥ ያልተዳሰሱትን በመለየት አጥንቶ በአጭር ጊዜ ውስጥ በአእምሮ ሀብትነት የሚመዘገብበትን ሁኔታ እንዲያመቻች
የቅዱስ ሲኖዶስ ምልዓተ ጉባኤ ጥብቅ ውሳኔ የሰጠበት የቤተክርስቲያኒቱ የአእምሮ ሀብት የሆኑትን በአግባቡ ተጠብቀው ተከብረው እንዲኖሩ ይህንን ውሳኔ ያሳለፈበት ትልቅ እለት ነው ማለት ነው። ቅዱስ ቤተክርስቲያን ከፍተኛ ገንዘብና ሊቃውንትን በመደብ አስጠንታ የቅዱስ ቤተክርስቲያን ሀብት ንብረት ቅርስ ሆነው በአእምሮ ንብረትና ያስመዘግበቻቸውን ቅርሶች በቋሚነት እየተከታተለ የሚያስከብር አካላዊ ተቋም በመደበኛነት ካልተቋቋመ እንደው ማስመዝገቡ ብቻ በቂ ስለማይሆን ስራው በቀጣይነት የሚሰራ ዘላቂ የሥራ ክፍል መቋቋም እንዳለበትም በምልዓተ ጉባኤ የታመነበት ስለሆነ በጠቅላይ ቤተ ክህነት በኩል ጥናት ተደርጎ በቋሚ ሲኖዶስ ታይቶ ለዚህ ቋሚ የሆነ ባለቤት እንዲሰጠው የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ በአእምሮ ሀብት ንብረት በተደረገው ውይይት ላይ እነዚህን አንኳር የሆኑ ውሳኔዎችን አሳልፏል። አምላካችን ቅዱስ እግዚአብሔር ጉባኤያችን በሰላም ያስፈጽመን። ወስብሐት ለእግዚአብሔር። ይዲዲያዳ ገለኒ ኬኛ ኡልፊ ነሳቲፍ ካኔ